አንቺን እንደማቆሶ ማለት ዛሬ አስፈጥሪ ነው የሚላት እንደው መስዋጋ ነው የሚሄደው በቀጥቢ ነው አሁን እየረበሽኳቸው የገባው ጾም እንዴት ነው ጾም እኮ ለአንድ ሰው ብቻ አይደለም ለሁላችንም ነው ጾም ለሁሉም ነው ለክርስቲያን ለሙስሊም ለኦርቶዶክስ ለምን በቃ ሙሉ ኢትዮጵያዊ ለሁሉም ነው ጾም አሜን አሜን ጾም ማግኘት ነው ያስፈልጋል ለሁላችንም ማለት ነው ስንት ልጆች አሉክ እኔ ሁለት ልጆች አሉ ሁለት ልጆች ሴት ወንዶች ናቸው እና አሁን ዛሬ እኔ ነኝ ማስፈጠራችሁ በቴሌብር ነው ማስገባለሁ እሺ 09 24 87 39 04 ማን ነው የሚለው መንግስቱ አንቺ ዛሬ እንደ ፈጣሪ ነው ጣልኝ እንጂ ማለት ነው እንደውም ተንቻለሁ እዛ ጋር አሁን ባንኪ ምናምን አንጸባረቂ ለብሼ መኪና ምናምን ልጆች ዳቦ ይዤ ለመግባት ሮጥ ነበር አካባቢ ብዙ ሌባ ምናምን በዝቶ በዛ ምክንያት አንጸባረቂ ያውጣሉኝ በቃ አሁን እዛ ጋር እንደውም በቃ የሆነ አንዳንድ ማቃቸው ሰዎች በቃ ማቃቸው ሰው የሚያገኙ ምናምን በቃ ያው ግዴታ በቃ ቤት ዳቦ ይዞ መግባት አለ ምናምን ብዙ ነገር ግዴታ ነው ይጠብቃል ጾም ደግሞ ራስሽ አትከመሽ ነው ጾም መስመልብሻ አፍሻገ አስተጠራለሁ ዛሬ አስገብቻለሁ አመሰግናለሁ በጣም አመሰግናለሁ ምንም ልልሽ አልችልም አላህ ውለታ ይክፈልሽ አዎ የበለጠ እኮ ምን አልመሰለሽ አሁን ይሄ ሳንቲም ንስጥሽን እውነት ነው ገና ብዙ የተቸገሩ ሰዎችን ስራ ያጣ ስራ እንድትሰጡ ፈጣሪ የበለጠ ለእናንተ ይስጣችሁ ብዬ ነው የምለው ጾሙ ግን ለሁላችንም ነው የምንጾመው አላህ ሰላም ያርግልን አሜን ዱአ አርጉልን ሀገራችን አላህ ይጠብቃት ባለቤቴ በጣም ጎበዝ ነበረች እንደኔ ፍሰና ጀግና ነበረች ብታያት እንደሞ እንደምታውቂው በቃ ያ ሁሉ መስራት የምትፈልግ በጣም ጀግና ሚስት ነው ያለች በቃ ኢድን እንዳታስቢ እኔ ሹፎ ማለብስሽ በደለኝ አመሰግናለሁ ማርያም ልክላለሁ ለባለቤት እኔ ዝንጥ አርግላለሁ በጣም ነው የማመሰግነው ሰላም ነው እሺ መልካም